ሰላም ለእናንተ ይሁን። ይህን መልእክት በተለያየ አጋጣሚ ደርሷችሁ እየሰማችሁ ላላችሁ ሁሉ የእግዚአብሔር ድንገተኛ ማጽናናት፣ ድንገተኛ በረከት ባልጠበቅነውና ባላሰብነው ሰዓት እንዴት ወደ ህይወታችን እንደሚመጣና ህይወታችንንና መጨረሻችንን ሁሉ እንዴት እንደሚያሳምረው እንማርበታለን። ዛሬ የምናየው የመጽሐፍ ቅዱስ ክፍል እጅግ በጣም ያዘኑ፣ ምናልባት በሰው ልጆች ታሪክ ውስጥ ከፍተኛውን የሐዘን ደረጃ ያዩ፣ ነገር ግን ድንገት እግዚአብሔር ደግሞ ተገልጦላቸው ህይወታቸውን እንዴት እንደቀየረው፣ እንዴት ኃይላቸውን እንደገና እንዳደሰላቸው የምናይበት የመጽሐፍ ቅዱስ ክፍል ነው። በአንድ ክፍል ውስጥ ተሰብስበው የነበሩ ምን ሊያደርጉ እንደሚችሉ፣ ቀጣዩ አረማመዳቸው፣ ቀጣዩ አካሄዳቸው ወዴት ሊሆን እንደሚችል መገመት ያቃታቸው እጅግ ጥልቅ በሆነ የሐዘን ስሜት ውስጥ የነበሩ ሰዎችን እንዲሁም ደግሞ ከነሱ ውስጥ የተወሰኑት አንዳንዶቹ ደግሞ ከነሱም ተለይተው ወደ ሌላ ስፍራ እየሄዱ እንደነበረ በመሃላቸው መከፋፈል እንኳን ሳይቀር የነበረበት በታላቅ ሐዘን ውስጥ ስለተቀመጡ ሰዎች ነው። እነዚህ ሰዎች የቅርብ ዘመዳቸውን አይደለም ያጡት፣ ወይ ያላቸውን ሀብት ንብረት አይደለም ያጡት፣ ወይም ሀገራቸውን አይደለም ያጡት። ምናልባት እነዚህ ነገሮች ያጡ ሰዎች ዳግም ተስፋ ይኖራቸዋል፣ በአምላካቸው ይጽናናሉ፣ ፈጣሪያቸውን ተስፋ ያደርጋሉ። ምክንያቱም ምናልባት አምላካቸው ወይም ፈጣሪያቸው ዳግም ሌላ እድል ሊሰጣቸው ይችላልና፣ ምናልባት ያጡትን ነገር ሊመልስላቸው ይችላልና በፈጣሪ ሊጽናኑ ይችላሉ። ያዘኑበት ነገር እንዳለ ሆኖ ግን በአምላካቸው መጽናናትን ያገኛሉ፣ ተስፋ ይኖራቸዋልና ቢያንስ ሐዘናቸው ልክ አለው። በዚህ የመጽሐፍ ክፍል ላይ ግን የምናያቸው ሰዎች እጅግ ታላቅ በሆነ ሐዘን ውስጥ ነው ያሉት። ምክንያቱ ደግሞ ከዚህ በኋላ ተስፋ የሚያደርጉበት ምንም አይነት ነገር የለም። ያጡት ጌታቸውን ነው፣ ያጡት ፈጣሪያቸውን ነው ያጡት። እነርሱን ምናልባትም ደግሞ እስራኤልንም ይቤዣል ብለው ሀገራቸውንም ይቤዣል ብለው ያሰቡትን ያንን አምላካቸውን ነው። ስለዚህ እጅግ ተደናግጠዋል። በማንም ላይ ተስፋ ማድረግ አይችሉም። ወደ ኋላ እንኳን እንዳይመለሱ፣ ወደ ቀደመው ህይወታቸው እንዳያዩ እጅግ ብዙ ርቀትን ተጉዟል፣ ብዙ ርቀትን ሄደዋል። ስለዚህ ያም የሚታሰብ አልነበረም። አምላካቸውን የገደሉት እነዚያ ሰዎች ደግሞ እነርሱንም ሊገሉ የእነሱን ነፍስ እንደሚሹ ያውቃሉና ተጨንቋል። አሁን ማን ያድነናል? ከዚህ በኋላ ምን ተስፋለን? አምላካችን ያልነው ጌታችን ያልነው እሱን አጥተናል። ስለዚህ ካሁን በኋላ ምን ተስፋለን? ማለት አምላካቸውን ወይም ጌታቸውን ያጡ ሰዎች ናቸውና በምንም ነገር ተስፋ ሊያደርጉ አይችሉም። እንደገና ደግሞ ነፍሳቸውን የሚሹ ሊያጠፏቸው የሚፈልጉ አሉ። በነበሩበት ሀገር ከሱ ጋር ታይተዋል፣ ተመላልሰዋልና ዳግም እንደ ቀድሞ መመለስ፣ ቀድሞ በነበረ የሥራ ቦታቸው እንኳን ሊመለሱ በማይችሉበት ሁኔታ ከአምላካቸው ጋር ወይም ጌታችን ነው ብለው ከተከተሉት ከኢየሱስ ክርስቶስ ጋር ነበሩ። አሁን ግን ያ አምላኬ ጌታዬ ያሉት በመካከላቸው የለም። በመካከላቸው አለመኖር ብቻ አይደለም፣ ቀናቶችም ሄዱ። ወደ 3 ቀን ተቆጠረ። ስለዚህ ያላቸው ተስፋ ይበልጡኑ እየተሟጠጠ መጥቷል። ግማሾቹ ወደ መለያየት፣ ምናልባት ራቅ ወደ አለ መንገድ ወደ ኤማውስ የተጓዙም ነበሩ። ከነሱ መካከል በመካከላቸው ደግሞ መበታተን አይነት ሁኔታዎች ይታዩ ነበረ። ምክንያቱም ምንም ተስፋ የላቸውም። ወደ ማንም ሊጣሩ አይችሉም። አምላኬ የሚሉትን ሁሉ ትተው ተከትለውታልና የፈጠረን ያኖረን ሰማይ ምድርን ሁሉ የዘረጋ የአምላክ ልጅ እና ፈጣሪያችን ያሉትን ጌታቸውን አጥተዋልና ሐዘናቸው ያለ ልክ ነበረ። የሐዘንን ጥግ ያዩ ሰዎች ናቸው። ግን በእንደዚህ አይነት ታላቅ የሐዘን ሁኔታ ውስጥ ተቀምጠው ሳሉ በሶስተኛው ቀን ደግሞ አምላካቸውና ጌታቸው ከሞት የተነሳበት፣ ሞትን ድል አድርጎ ስልጣናትን ኃይላትን ሁሉ ድል አድርጎ የተነሳበት ጊዜና ሰዓት ነበረ። ለመጀመሪያ የተገለጠው ለመግደላዊት ማርያም ነበረ። እሷም የኢየሱስ ክርስቶስን ሞትን ድል አድርጎ መነሳቱን ሄዳ ለሐዋርያቶቹ ተነግራቸዋለች። ከሷ ጋርም የነበሩ ሌሎችም ሴቶች አብረው የኢየሱስ ክርስቶስን መነሳት በመቃብሩ ስፍራ አለመኖሩን ሄደው ለሐዋርያቶቹ ይነግሯቸዋል። ነገር ግን ሐዋርያቶቹ ካሉበት ጥልቅ ከሆነ ሐዘን የተነሳ ሊያምኗቸው ወይም ሊሰሟቸው አልወደዱም ነበረ። ሴቶቹ ምናልባት ራእይን እንዳዩ አሰቡ። ነገር ግን ያ እውነት ሊሆን የሚችል ነገር መስሎ ስላልተሰማቸው ሐዘናቸው እጅግ ጥልቅ ስለነበረ ሊያምኗቸው ወይም ሊቀበሏቸው አልቻሉ። ከሐዋርያቶቹ መካከል ጴጥሮስ ሴቶቹ ያሉትን ነገር ለማረጋገጥ
ወደ መቃብሩ ስፍራ ሄዶ ነበር። ምናልባትም ከሐዋርያቶቹ መካከል ጴጥሮስ ነው የሴቶቹን ንግግር የሴቶቹን መልእክት ሰምቶ የኢየሱስ ክርስቶስን ከሙታን መነሳቱ በመቃብሩ ስፍራ ላይ አለመኖሩን ለማየት ወደ መቃብር ስፍራው እየሮጠ ሄደው። ሌሎቹ አብዛኞቹ ግን አላመኑ። ምክንያቱም ሐዘናቸው እጅግ ጥልቅ ነበርና ሊያምኑ አልቻሉም ነበር። ግን አምላካቸው ጌታቸው ከነርሱ ጋር በነበረ ጊዜ የሰው ልጅ እንደሚሞት በሶስተኛውም ቀን እንደሚነሳ ከሙሴ መጻሕፍት ጀምሮ የነበሩትን ስለሱ የተጻፉትን ትንቢታዊ ቃሎች እያነሳ ነግሯቸው ነበረ። ሊያስተውሉ አልቻሉም ነበር እንጂ። ከዚያም በኋላ ወደ ኤማውስ እየተጓዙ የነበሩትን ሁለቱን አገልጋዮች ተገልጦላቸው እሱ ማን እንደሆነ አላወቁም። ግን መጽሐፍትን ገልጦ ከሙሴ ጀምሮ የነበረውን ስለ ኢየሱስ ክርስቶስ ስለ መሲሁ የነበረውን እንደሚሞት ዳግም ደግሞ በሶስተኛው ቀን እንደሚነሳና እስራኤልን እንደሚቤዥ ያስተምራቸው ነበረ። ነገር ግን ይህን ሁሉ እያስተማራቸውም አልተረዱም፣ አላወቁም ነበረ። በመሸ ጊዜ ከነሱ ጋር እንዲያድር አጥብቀው ለመኑት። ከነሱ ጋርም እንዲያድር ጠየቁት። እሱም እሺ ብሎ ወደ እነሱ ገባ። ከነሱ ጋር በተቀመጠ ጊዜ እራት ሊቆርሱ በተቀመጡ ጊዜ እርሱ ማን እንደሆነ የዛን ሰዓት ላይ ነው ኢየሱስ ክርስቶስ እንደሆነ በዛች ሰዓት ላይ ነው ያወቁትና የተረዱት። ስለዚህ በኋላም እነዚህ ሰዎች በንጋታው ወደ ኢየሩሳሌም ወደ ሌሎቹ ሐዋርያቶች ነው የተመለሱት። ዳግም ደግሞ የሆነውን ነገር ሁሉ ለሐዋርያቶቹ ድጋሚ ነገሯቸው። ኢየሱስን አግኝተውት እንደነበረ፣ መጽሐፍትን ከፍቶ ያስተምራቸው እንደነበረ፣ መጽሐፍትን ከፍቶ ሲያስተምራቸው ውስጣቸው ይቃጠልባቸው እንደነበረ ለሐዋርያቶቹ ለቀሩት ነገሯቸው። ግን የቀሩት ሐዋርያቶች አሁንም ቢሆን አላመኑም። እነርሱ የተናገሩትን ሊያምኑ አልቻሉም ነበር። በዚህ አይነት ሁኔታ ውስጥ ተቀምጠው ሳሉ በድንገት ኢየሱስ ክርስቶስ በመካከላቸው ይመጣል፣ ራሱንም ይገልጥላቸዋል። አሁንም ግን ባዩት ጊዜ ምትሃት ያዩ ነው የመሰላቸው፣ መንፈስ ያዩ ነበር የመሰላቸው። ሊያምኑ አልወደዱም፣ ደነገጡ። ታላቅ ፍርሃትም ወደቀባቸው። ምዕራፍ 24 ከቁጥር 36 ጀምሮ። ይህን እየተነጋገሩ ሳሉ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እነርሱ ግን ደንግጠው በፍርሃት ተዋጡ፣ መንፈስም ያዩ መሰላቸው። እርሱም እንዲህ አላቸው፣ ለምን ትጨነቃላችሁ? ለምንስ ጥርጣሬ በልባችሁ ይገባል? እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ። ደግሞም ንኩኝ እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከመደሰትና ከመገረም የተነሳ ገና ሳያምኑ በዚያ ቦታ አንዳች የሚበላ ነገር አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራሽ ሰጡት። እርሱም ተቀብሎ በፊታቸው በላ። እነርሱም ከእናንተ ጋር በነበርኩበት ጊዜ በሙሴ ሕግ፣ በነቢያት፣ በመዝሙር መጻሕፍት ስለ እኔ የተጻፉን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚህ ጊዜ ቅዱሳት መጻሕፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኃጢአትን ስርየት በስሙ ይሰበካል፣ እናንተም ለዚህ ምስክሮች ናችሁ ይላል። በዚህ መጽሐፍ ቅዱስ ክፍል ላይ እንግዲህ አስቀድሞ ከነቢያት ጀምሮ የተነገረ እንደሆነ ኢየሱስ ክርስቶስ መከራን ሊቀበል እንደመጣ፣ በሦስተኛው ቀን ግን ሞትንም መከራንም ሁሉ ድል ነስቶ ወደ አባቱ እቅፍ ደግሞ በክብር እንደሚሄድና እንደሚያርግ አስቀድሞ ነግሯቸው ነበር። እነሱም አላስተዋሉም ነበር። አሁን ግን ኢየሱስ ክርስቶስ በክብሩ በኃይሉ ከመጣ በኋላ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው የሚል እናገኛለን በዚህ ክፍል። እንደገና ድንገት ኢየሱስ በመሃላቸው ሲመጣ ታላቅ ደስታ በመካከላቸው ሆኑ፣ ታላቅ መገረም በመካከላቸው ሆኑ። ከፊት ይልቅ ሕይወታቸው ያማረ፣ ከፊት ይልቅ ሕይወታቸው የተሻለ ሆኖ አገኙት። ምክንያቱም አሁን የመጣው አምላካቸው አሁን የተገለጠው ከፊት ይልቅ እጅጉኑ ከብሮ ነበርና፣ ኃጢአትን ድል ነስቶ ሞትን ድል ነስቶ ለሰው ልጆች ሁሉ መዳንን ዕረፍትን ሰጥቶ ነበርና በታላቅ ደስታ፣ በታላቅ ክብር፣ በታላቅ ዕረፍት ውስጥ ከቀደመው ይልቅ ለነሱ የደስታ ዘመን የደስታ ጊዜ ነበር የሆነላቸው። በእርግጥ አስቀድሞ ኢየሱስ ክርስቶስ ከነሱ ጋር በነበረ ጊዜ አንዳች መከራ ወደ እነርሱ እንዳይመጣ ኢየሱስ ይጠብቃቸውና ይከላከልላቸው ነበረ።
ከነርሱ ውስጥ ከአንዱ ከጥፋት ልጅ ከይሁዳ በቀር ማንም አልጠፋም ነበር። ሁሉንም ጠብቋቸው ነበር። ነገር ግን ኢየሱስ በክብር ከተገለጠና በክብሩ ከመጣ በኋላ ደግሞ ከዚያ የበለጠውን ከዚያ የላቀውን እጅግ ከፍ ያለውን በመንፈስ ቅዱስ መሞላት በመንፈስ እሳት መጠመቅን ጨምሮ ታላቅ የሆነ መንፈሳዊ ከፍታ ውስጥ ነበር የተገኙት። እጅግ በላቀ ስፍራ በአብ ቀኝ ተቀመጡ። የእግዚአብሔርን መንግስት በኃይልና በስልጣን ሰበኩ። ስለዚህ አሁንም የምንጠብቀው ጌታ በኃይሉና በክብሩ በግርማው ድንገት ባልተጠበቀና ባልታሰበ ሰዓት ይመጣል። በብዙ ሐዘን፣ በብዙ ችግር፣ በብዙ ጭንቀት ውስጥ ሁሉ ላሉት የሱ ለሆኑት ለተወደዱት በዚያ ዕለት ታላቅ ደስታ ምድር ከተፈጠረ ዓለማት ሁሉ ከተፈጠሩ ጀምሮ ያልሆነና ያልታየ ታላቅ ደስታ ይሆናል። ምክንያቱም የክብር ተስፋቸው የሆነው ታላቅ የሆነው አምላካቸው ይገለጣልና። የወጉትም ሁሉ የምድር ወገን የሆኑትም ሁሉ ዋይ ዋይ ይላሉ። በዚያ ዕለት ለእኛ ለዳነው ስርየትን ለተቀበልነው ግን የዘላለም ደስታ የዘላለም ዕረፍት ይሆንልናል።